ምንድን ያደረጉሽ? አብሳላት ናት እንዴ? ቆንጆ ያደረገችኝ። አብሳላት ናት እንዲያደረገችሽ። አንቺ ጠጫለሽ አልኳት። አልጠጣም አለች። እኔት የታለሩብናልሽ የታላንቻ ሩብናል ተቀደጃለሽ እንዴ? ሊርብህ ሁሉ ይችላል። ምክንያቱም ቆንጆ ሴቶች ሙያ የላቸውም። ጎማዳ ሴት ካገባህ ግን እንደምንኖሪው በምን እንደምንኖሪው በቤት በልብስ በምግብ ነው። ልብስ በምን እንደምገዥው ብር ካለኝማ በቃ ለምን ከፍላለሁ? ብር እንዳለ የሚታወቅ ከሆነ ብር ከየት ታመጣለሽ እኮ? ቢራ ጠጣለህ አለች። አንዷ አዎ ጠጣለሁ አልኳት። ስንት ቢራ በቀን ጠጣለህ አለች። 3 ቢራ ጠጣለሁ አልኳት። ለስንት ዓመት ጠጥታለህ አለች። ለ20 ዓመት አልኳት። ከዛ ሂሳቡን ሰራ አዩዋ ለ20 ዓመት የጠጣውን ብር ታጠራቅመው ኖሮ እንዲህ ሚሊዮን ይኖር ነበር እና የራሴ የግል አውሮፕላን ሊኖር ነበር አትለኝም? አንቺ ጠጫለሽ አልኳት። አልጠጣም አለች። እኔት የታለሩብናልሽ የታላንቻ ሩብናል ተቀደጃለሽ እንዴ? የኔ ውድ አንቺ ደግሞ በቃ ተወራ አትጣም። የኔ ውድ እንዴ አንቺ ነሽ? ምንድን ያደረጉሽ? አብሳላት ናት እንዴ? ቆንጆ ያደረገችኝ። አብሳላት ናት እንዲያደረገችኝ። አረ የኔ የምር እንዴ አንቺ ትረጂው አንቺ ሰንተበር እንደወጣበት ታውቃለህ? ለዚህ ነው እንዴ ሰርጉን አልመጣሽም ነው የምትባዩ? ትረጂው ማንም አያውቅሽም እንደዚህ ነው። አይወቁኝ አልሰርጉ አይወቁኝ ሲፈልግ ደግሞ ልብስ አለሽም እንዴ? ምንድን ነው ለበስኩ እኮ ትላንት የመጣልኝ ቀሚስ እስካርብ እኔ መቼም አትሻሻይም አንቺ። በሽ ውጪ በቃ። እሺ እወጣለሁ በቃ። ልወጣ አይደል እንዴ? አይ በቃ አንተ እንዴት እንዳማረብህ ዛሬ። ከዓይኔ አውጣ። አመሰግናለሁ ፍቅር። እናት እስቲ 50 ብር አበድሪ አለኝ ብላ ነው። አሁን እኮ ሁሉም የራሱን ቀዳዳ ሊደፍን ነው የሚሮጠው። ሴቶቹ እሺ፣ ወንዱ ደግሞ ሙሉውን ብሎ ነው የራሱን ቀዳዳ ለመድፈን የሚሮጠው። እንደዚህ አይነት ነገር ሲኖር ጠቅሞ አልተባለም እንዴ? ማለት ደግሞ ሴቶቹ ሲሆኑ ቀዳዳቸውን ለመድፈን ይተኛሉ እንጂ ይሮጣሉ እንዴ? አማኑኤል ግባሽ። ማነው ደግሞ ማኑኤል? ሕፃኑ አፍልቷል ነው የምልህ። አፍልቷል ስለ አንተ ተክትኳል። ትላንትና ከሰፈር እየወጣሁ መቼም ሁሉም ሰፈር አለ አይደል? አንድ ርኩስ አሮጊት አለች ከቤተሰብ ጋር የምታቀሳስረን ሁሉም ሰፈር በእርግጠኝነት አለች። እና ትላንትና እናት ልጇን ይዛ በእግሯ እየሄደች ነው። ያቺ የለመደባት አሮጊት ተመጣና አንቺ ልጅሽ እኮ ጸጉሩ መሬት ሊነካ ነው፣ ለምንድን ነው የማትቆርጪው ነገር አለ። ልጁም ወዲያው ዞር ብሎ የእርሶ ጡትስ እንደኛ ዘመን ልጅ መስሏት የታባሽ ደስ ያለኝ። አንተ ግን ስትል በተማለት ፈልገህ እንደዚህ አይነት ሰዎች ግን አትፎርሹማ። በቃ በእኛ ጊዜም በቃ እንደዚሁ እንዲሁ በስነ ስርዓት በቁም ነገር ቤታችን ይመጣሉ። ይኸው ልጅሽን ወንዝ ሲዋኝ አግኝቼው እንኪ ድህነት ይዋኝቦት እንዳልሎት ህይወት ሆኖ እሱ ራሱ አይፈልጉትም፣ ራሱን የሚሄዱበት በቃ ፋሚሊያችንም ያምኗቸዋል። አስገብተው አንጎላችንን በኩም ያደፈርሱታል። በቃ ፈጭጨን ቀረን። ይኸው አሁን ላይ ያየነው እንደዚህ፣ አሁን ላይ ያለነው እንደዚህ ይሆነናል። ቲክቶክ ላይ ግማሾቻችን መተን ያለ ምክንያት እንገለፍጣለን። ግማሾቻችን ሞቲቬሽናል ስፒከር ሆነናል። አንዳንዶቻችንን የራሳችንን ሃይማኖት መሰርተናል። አሽሙር እንዳይሆንብኝ ግን መለኛ ነኝ ባለ ደሞዝ ልጋበዝ ነው ሌላው ሲፈዝ ማሽቃበጥሽ ይገርመናል እኛም እኮ ተጠርተናል። ወሬን ትርኩን ለጊዜው ተዉት እስኪ ይህን በርገር
በሞቴ ብሉት ሮክ ስታር በርገር አምጣልኝ እዚህ ጋር ፕሮቲን ስማሹን ውሰደው እዛ ጋ እና ይፍጠን እባክህ እና አይስ ኮፊው እና የውስጥ አምሮቴን እንዳረካው እናማ ብሉ እና በደሞዛችሁ እና አንገሽግሾኛል ማማረራችሁ። በደሞዝ ነው እንዴ? ያለ ብር መኖር ትችላለሽ? አዎ። እንዴት? እውቀት ስላለኝ ሰርቼ መኖር እችላለሁ። ሰርቼ በምንድን ነው የምትኖሪው? በምንድን ነው የምትኖሪው? በቤት በልብስ በምግብ ነው። ልብስ በምንድን ነው የሚገዛው? ብር ካለኝማ በቃ ለምን ከፍላለሁ? ብር እንዳለ የሚታወቅ ከሆነ ብር ከየት ታመጣለሽ? እኮ ምናልባት በዚህ ዙሪያ የምታውቁት የሕክምና ባለሙያዎች ካላችሁ ምን ላድርገው ግንባሬ? አይዞ አባቴ መጥቼልሃለሁ፣ ደርሼልሃለሁ። ምን ታደርጋለህ? እንትን አሞሌ ጨው ከዛ ያለው እንትን ገልፍ መሰለኝና አሸዋ ትፈልጋለህ። ባህር ዳር ቢሽ አካባቢ ትሄድና አሸዋ እና አሞሌ ጨው ታረግና በሆነች ዕቃ ነገር በጥበጥ አድርገህ እጠበው። የኋላውንም ጸጉር ማለት ባዶ ሲሆን ለመሬታ የሚፈለገው ዝራበት የሆነ ነገር ቆፍረው። ምን መሬት ታቷል በዚህ ሰዓት ዝራ። አረ ሙቀት ገደለን በፈጣሪ። ምን አይነት ሙቀት ነው? በስመ አብ። አንተ ሙቀት ትላለህ እንዴ? በእናትህ ልጆቹ አልመጡም። አንተ ሙቀት ምናምን ይመጣ ሰው አለ እንዴ? ነገር የለም። ማን ነው እንዴ? አረ እናንተ አጭኛት አደናት አለን እንዴ? ሰላም እንዴ? ምን ሆናችሁ ልትገጩት? መንገድ ተዘጋግቶ። አረ ለማንኛውም እቃ ተቀብዬ እመጣለሁ። ኤቢ ያጫውታችሁ መጣሁ። ቆይ ላገዛ አብሬ ልምጣ እንዴ? ነገር አለው። በቃ እዚህ ሆነ ስባ ብቻ ለምን ትሄዳለህ? መጣሁ። A few moments later ጭራሽ ብሎ ሁለት ሴት ማልትቶኝ ይሄዳል። እንደው ምን እንደሚሽ ለነገሩ ቀለድ ማድረግ ነው። ምንድነው? ተጫወቱ እንጂ ፔሬድ ላይ ናችሁ እንዴ? ፈጣሪ ሆይ ኧረ አይምሮ አልፎ እንኳን አስበልኝ። አልፎ እንኳን ምንድነው? ሐሞት ያለ ቆመጠጥ አለ እኮ። ቆምጠጥ በላተ ቆምጠጥ። ብብታችሁን በምላጭ ነው የምትላጩት ወይስ በአመድ ነው የምትነጩት? ምን ዳቪንቺ ትለኛል? ተደፍጭ። ቆይ ሰማይ ዳቪንቺ you are strong። እንደዚህ ጠቅ አታርገኝ። ነገር ከይሲ ሰው ነኝ። ስላንተ እኮ ብዙ ነገር ነግራኛለች። አንዳንድ ሴቶችና ፒያኖ ሲነካኳቸው የሚናገሩትን አያውቁም። አዎ ሺዝ ፒያኒስት። yes ዳቪንቺ voice keyboardist I am really sorry ለማለት በጣም ማዝነው። never mind ማለት በትንሽ ነገር አንጋጭ። በቃ ሜርሲ ማን ማለት መረሳሳታችን አይሁን። የቤኪራ ራሱ እኮ ብቻ ይብደኝል እንዴ? ተጋገዙ አቆም ፍራሽንም ናነው ዘድ ደርቡት። ኧረ በእናትህ ዳቪንቺ። አይ በቃ እንደዚህ አይነት ነገር ዳቪንቺ ተው ፕሊዝ። በቃ I swear I keep you one day. አንድ ቀን መገናኘት አትነቅም ማለት አንድ ቀን መገናኘት ፍልፍል ኢዚ በቃ ኢዚ ቃላቶችን ምን ለማለት ነው? ይቀላል አንድ ቀን ኢዚ በቃ ከዛሬ ሳትሰለኝ አሁን ብትስለኝ ምን ዋጋለሁ? ዳቪንቺ ያው ስትሞት ስላለሁ ብዬ ነው። አንድ ምንም ችግር የለም። ባይ ኔቨር ካም ባክ። ልረሳ አልችልም። ዳቪንቺ
سامينما أعوذ بالله من الشيطان الرجيم أنت بنت ولا أنت الولد أنت لوطي من دنا أعوذ بالله يا مار زنبل تفاچኝ አባቴ እዛው የሰሩ ይፍቱ እስኪ ቪዲዮ ነው እስቲ በህግም በምንም ኩላሊት ማስነጠስ አይቻልም። እኔና አሁን የማውቀው አንድ ታሪክ ስላለ ባልና ሚስት ነበሩ። ባልየው ታመመ፣ ሚስት ኩላሊት ሰጠችው። እና ይመልስልኝ እነግርሃለሁ ብዬ ጠምር ስታያርኩት ነገር ምንድነው መሰለህ? እናትህ እኔ አላስቀምጥ ብለውኝ እኔ ከሳቸው አንድ ላይ መኖር አልቻልኩም ነው ማለት። ይኸውልህ ጠዋት ተነሳኝና ለወጣ ልክ ልብስ ስለባበስ ሰሚ የልጄን ካልሲ እናንተ ተጠ እኔ አንተ ካልሲ ልላጠብ እኮ አይደለም የተጋባነው እኮ ትዳር አንድ ላይ ይሰምራል ብለን። ሁለተኛ ነገር ደግሞ ትናንትና ስጋ ወጥ ስሪልን አሉኝ። ልክ ስጋ ወጥ ሰርቼ ከጨረስኩ በኋላ በጣም በላይ እኮ ስጋ የለውም። ያለ ስጋ ወጥ እንደሚሰራ አያውቁም። ያለ ስጋ ወጥ ይሰራል። እኔ ባለኝ ሙያ ማለት ባለፈው ቀይ ወጥ እንትን ምንድነው ቀይ ወጥ ስሪልን ብለኝ ከዛ በምንቸ ሰራው። እኔ በምንቸት ነው ያልኩሽ በጎረድ ባለው ነው እንጂ እኔ ከእናንተ ጋር መኖር አልቻልኩም። በቃ ምትወስን ከሆነ ወስን፣ የሆነ ነገር ወስን። በቃ ብቻ ለብቻ መኖር የምፈልገው በቃ ወስን። ቸራተነ ተቃጣልኩኝ እኮ ነው። በቃ ይኸውልሽ እባክሽ በቃ ዛሬ እሑድ ነው። በቃ ነገ ሰኞ ነው አይደል? ዛሬን ታገሽ። በቃ እሺ ችግር ዛሬ ነው። አዎ ነገ ሰኞ ነው አይደል? በቃ ፍርድ ቤት ይከፈታል፣ እንፋታለን። አዎ መቼም እናቴን ጠልተሽ ካንቺ ጋር አልቀጥልም። እሱ ትቀልጃለሽ። ቻው ቻው የኔ ፍቅር። እኔ አንዳንዴ ግርም የሚለኝ ማለት ነው እንደዚህ ሞባይልን ቀረብ አድርግቼ ሳየው እና እንደዚህ ራቅ አድርግቼ ሳየው አንድ አይነት ፊት ነው። ለምንድን ነው ወላምኑ ዋትጅ እንደዚህም ሳየው አንድ አይነት ነው። እንደዚህም ሳየው አንድ ነው። ለምንድን ነው